የት እንዳነበብኩትም አላስታውሰው አንድ ታሪክ ትዝ አለኝና አላጋራችሁ ወደድኩ። አንዲት ሴት ወደ እግዚአብሔር ቀርባ ጌታ ሆይ አሁን አብሮኝ ያለውን ሰው ትክክለኛ መሆኑን በምን አውቃለሁ? እንደሚወደኝ እንደሚጠቅመኝ በምን ማወቅ እችላለሁ? ብላ ጸሎት ታደርጋለች። እግዚአብሔርም ሲመልስላት ይህ ሰው ለአንቺ ትክክለኛ መሆኑን የምታውቂው የሰውየው ስም ፍቅር የሚለውን ቃል መተካት ከቻለ ነው ማለት። ፍቅር የሚለውን ቃል በሰውየው ስም መተካት ከቻልሽ ይህ ሰው ለአንቺ የሚሆን ሰው ነው ብሎ መለሰላት። ይህንን በልባችሁ ያዙና ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ከቁጥር 4 ላይ ያለውን አብረን እናንብብ። ፍቅር ይታገሳል፣ ፍቅር ደግ ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም ወይም አይኮራም፣ ፍቅር ስርዓተ ቢስ አያደርግም፣ ፍቅር ያለው ሰው አይበሳጭም፣ ፍቅር ቢበደል እንኳን ይቅርታን ያደርጋል፣ ፍቅር እውነት በሆነ ነገር ይደሰታል እንጂ በአመፃ ደስ አይሰኝም፣ ፍቅር ሁሉን ይችላል፣ ፍቅር ያምናል ወይም እምነቱን ይጥላል፣ ፍቅር ተስፋ ያደርጋል፣ ፍቅር በሁሉ ነገር ይጸናል፣ ፍቅር ዘወትር አይጥልም። የዚህን ሰው ስም ፍቅር በሚለው ቦታ ላይ ቢተኩት ትርጉም ይሰጣል። የእርሶስ ስም ቢገባ ፍቅርን ይገልጣል። እግዚአብሔር የልቦናችንን ደጅ በቸርነቱ ይክፈትልን።